እኔ እንደ ጥርስ ሐኪም ማስታወቂያ ቴክኒካል ቃላት አይቻልም ታማሚው ራሱ አይገባውም የሴራሚክ ኢንሌ ፕሮስቶዴንቲክ እና ፍሎሮዴንቲክ ህክምና ጀምረናል በ3D ዶፕለር ማሽን ኮፕለር ምናምን ሴራሚክ ሜታሎ ሴራሚክ ኢንሌ አውትሌ ኦቨርሌ እውነት ነው የጥርስ ህክምናዎችን ስንሰራ በታካሚ ቋንቋ መሆን አለበት ይሄም ማለት ታካሚው ሊገባው በሚችል አነጋገር ማስረዳት ይጠበቅብናል ሰመረ ካላቸው ቃላቶች መካከል የተወሰኑን ያክል አስረዳችሁ የመጀመሪያው ፕሮስቶዶንቲክስ ነው ይሄ የጥርስ ህክምና ዘርፍ በወለቁ ጥርሶች ፋንታ ሰው ሰራሽ ጥርሶችን የሚተካ የጥርስ ህክምና ዘርፍ ነው ሜታሎ ሴራሚክ ደግሞ ከሰው ሰራሽ የጥርስ ህክምናዎች መካከል አንዱ ነው ሌላኛው ደግሞ ኢንዶዶንቲክስ ነው የጥርስ ህክምና ክፍል የጥርስ ስርን ለማከም የሚደረግ የጥርስ ህክምና ዘርፍ ነው ሌላኛው ፔሪዶንቲክስ ነው ይሄኛው ደግሞ በድድና በድድ ዙሪያ ያሉ የተለያዩ ችግሮችን ለማከም የምንጠቀምበት የጥርስ ህክምና ዘርፍ ነው በመጨረሻም ኦርቶዶንቲክስ ይሄኛው ደግሞ የአበቃቀል ችግር ያለባቸው ሰዎች ለማከም የምንጠቀምበት የህክምና ዘርፍ ነው ሌሎች የህክምና ቃላቶችን እንድንሰራላችሁ ኮሜንት ላይ ሐሳባችሁን አሳውቁ